ሰልፍ ኮንፊደንስ ለሰው ልጅ በጣም ትልቅ ውበት ነው። ከመልክም በላይ ከልብስም በላይ ከገንዘብም ከሁሉም ነገር በላይ ለሰው ልጅ ትልቁ ውበቱ ሰልፍ ኮንፊደንስ ነው። በራሱ መተማመን ሲችል ነው አንድ ሰው። ስለዚህ በራስሽ መተማመን እንድትችይ ውስጥሽ ያለውን ሰልፍ ኮንፊደንስ ማውጣት የምትችይው መጀመሪያ በእነዚህ ሁለት ነገሮች ነው። የመጀመሪያ ምንድነው? ራስሽን በመሆን ውስጥ የምታገኙ ኮንፊደንስ ነው። ትክክለኛው ኮንፊደንስ ማለት ነው። ያንን ደግሞ ራስሽን መሆን ደግሞ አትፈልጊም። ምክንያቱም ራስሽን ትጠይዋለሽ። አሁን ላይ የሆነች ሴት ነው መሆን የምትፈልጊ፣ የሆነች አርቲስት፣ የሆነች ሞዴል ነው መሆን የምትፈልጊው እንጂ ራስሽን መሆን አትፈልጊም። የሆነች ሴት ነው መሆን የምትፈልጊው፣ ራስሽን ትጠይዋለሽ። ለዛ ደግሞ ምንድን ማድረግ ያለብሽ? ራስሽን ተቀበይ፣ አክሴፕት አድርጊ። ራስሽን አክሴፕት ስታደርጊ ራስሽን መውደድ ትጀምራለሽ፣ በራስሽ መተማመን ትጀምራለሽ። ስለዚህ የመጀመሪያው ነገር ምንድነው? ራስሽን ስትሆኝ ነው በራስሽ መተማመን የምትጀምሪ እንጂ የሆነች ሴት የሆነ ሰው ለመምሰል በሞከርሽ ቁጥር በውጫዊ የሆኑ ነገሮችን ሰዎች ኮንፊደንስ የሚላቸው ነገሮችን ለማድረግ በመታገል ውስጥ አይደለም ያንቺን ኮንፊደንስ የሚገነባው። ያንቺ ኮንፊደንስ የሚገነባው ራስሽን ስትሆኝ ነው፣ ራስሽን መቀበል ስትጀምሪ። ስለዚህ መጀመሪያ ራስሽን ተቀበይ። ራስሽን ስትቀበይ ራስሽን መሆን ትጀምሪያለሽ ማለት ነው። ራስሽን ስትሆኚ ደግሞ በራስሽ መተማመን ትጀምሪያለሽ ማለት ነው። ስለዚህ መጀመሪያው ራስሽን ተቀበይ፣ ራስሽን ሁኚ። ሰልፍ ኮንፊደንስ ራስሽ ላይ መገንባት ከፈለግሽ ማለት ነው። ሁለተኛው ደግሞ ምንድነው? ራስሽ ላይ ስሪ። ውስጥሽ ያለው ነገር የሚወጣው ራስሽ ላይ ማተኮር ስትጀምሪ፣ ለራስሽ ጊዜ መስጠት ስትጀምሪ፣ አመለካከትሽ ላይ አስተሳሰብሽ ላይ መስራት ስትጀምሪ፣ አላማሽ ላይ መስራት ስትጀምሪ፣ ነገ የምትፈልጊያትን ያቺ በውስጥሽ ያለችውን ሴት የምታወጫት ኮንፊደንስ ያላት በራሷ መተማመን የምትችል ለብዙ ሰዎች መትረፍ የምትችል ሴት የምታወጫት ራስሽ ላይ ስታተኩሪ፣ ራስሽን ስትሆኚ። ሌሎች ሰዎች ለምሳሌ ተይ ማስመሰሉን ታዩ። በውጫዊ ይሁን ነገሮችን ቆንጆ መስለ ስለምታይ ኮንፊደንስ ያላት ሴት ለምሳሌ በውጭ የምትደርቢያቸው ካባዎች ጊዜያዊ ናቸው። እስጀስ ነገ እነሱ ነገሮች ሲነሱ መገለጥሽ አይቀርም። ስለዚህ ትክክለኛው ሰልፍ ኮንፊደንስ መገንባት ከፈለግሽ ወደ ውስጥሽ ተመልከች፣ ራስሽን ተቀበዩ፣ ራስሽ ላይ ጊዜ ሰተሽ ስሪ። ያንን ነው በቃ ትልቁ ኮንፊደንስ ማውጣት ከፈለግሽ እነዚህ ሁለት ነገሮች አድርጊ። ራስሽን ተቀበዩ፣ ራስሽን ውደጂው፣ ራስሽን ሁኚ። ራስን በመሆን ውስጥ ነው ኮንፊደንስ አንድ ሰው ሊኖረው የሚኖረው እንደዛ ነው እንጂ በማስመሰል አይደለም። ወይም ደግሞ ኦቨር ኮንፊደንስ የሚገነባው እነዚህ በውጫዊ የሆኑ ነገሮች ናቸው። ሌሎች ሰዎች ለመሆን ሲሞክሩ ነው ሰዎች ማለት ነው። ስለዚህ አንቺ ግን ራስሽን ሰልፍ ኮንፊደንስ እንዲወጣ ከፈለግሽ፣ በራስሽ መተማመን ከፈለግሽ፣ ትልቅ ደረጃ መድረስ የምትፈልጊ ከሆነ ሰልፍ ኮንፊደንስ ሊኖርሽ ግድ አንዱ አካል ስለሆነ ማለት ነው። ያንን ደግሞ የምታገኘው ራስሽን ሆኚ፣ ራስሽን ተቀበዩ። አንቺ ያልተቀበልሽው ማንነት ነገ ማንም ሰው አይቀበለው። አንቺ ያልሰጠሽን ዋጋ፣ ለራስሽ ያልሰጠሽን ዋጋ ማንም ሰው ሊሰጥሽ አይችልም። ስለዚህ ራስሽን መሆን ስትጀምሪ ግን ትክክለኛው ህይወት መኖር ትጀምሪያለሽ። ከራስሽ ጋር ሰላማዊ መሆን ስትጀምሪ ይሄ በእርጋታ ውስጥ ያለ ኮንፊደንስ ነው ትክክለኛው ኮንፊደንስ ማለት ነው። ይህንን ደግሞ የምታገኙ ራስሽን ስትሆኚ ራስሽ ላይ መስራት ስትጀምሪ ነው ማለት ነው።